መኖር ደግ ነው። መጽናት ጥሩ። ትህትና አታቁሙ፣ ጸሎት አታቁሙ፣ መጾም አታቁሙ፣ በቅድስና መኖር አታቁሙ፣ በንጽህና መኖር አታቁሙ። ሁሌ እላችኋለሁ ክርስትናን ዘመናዊ አናረገውም። ለምን? ድሮም ባህላዊ አይደለም። አምላክ ከሰማይ ወርዶ ያሳየን ሕይወት ነው ክርስትና። ኑሩት ኑሩት። አይሰለቸንም፣ አይደክመንም፣ ፌዳ አያረግም። በምንም አይነት በደል ውስጥ ብትሆን ይራራልሃል። በሕይወት እስካለህ ድረስ ይራራልሃል። በየትኛውም ነገር ውስጥ ሆናችሁ አግዘኝ ብቻ ነው ማለት ነው። አግዘኝ። ሊቀ ካህናችን የሚራራ ነው። አንደርስታንድ የሚያደርግ ይገባዋል ሲቃዬ፣ ይገባዋል መከራዬ፣ ይገባዋል ማልፍበት የኃጢአት ክብደት ይገባዋል። አንደርስታንድ ያደርገኛል። ኮሚት እንዳታረግ፣ እንዳትወድቅ፣ ፌል አታረግ። ናውጣ የምሕረት ዓይኑ ዛሬም ያየኛል። የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ። የፈለገ ብትደክሙ ቸርች ነው። ሰው እንደ ቀልድ ጌታን ተውኩ ይላል። በጣም ይገርም። ትቼ ጌታ ይላል። ወዴት ይኬዳል? እግዚአብሔርን ጠበቁት ይላል አንዳንድ ሰው። ከዛስ እየጠበቁት ሞትኩ ነው ማለት ያለብኝ። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ። የት ትሄዳለህ? ምን ሜጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው፣ ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ዶት ተጠብቀዋል። 4 ነጥብ የለውም። ዝም ብዬ ጠብቀዋል። ደግሞ ይመጣል። እንኳን እግዚአብሔር ሰው ይመጣል። ለዘላለም አመኘው ለ70 ዓመትማ መጠበቅ አይከብደኝ። እመጣለሁ እያለ እኮ ልቤና ደከመው እንላለን። በ30 ዓመታችን ወደ ጌታ መተን በ35ኛ ዓመታችን እኮ እንደሱ 30 ዓመት ሙሉ እኮ እንደፈለግን ኖረ። 5 ዓመት እግዚአብሔርን መጠበቅ ሲቃየው ነው። በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። እግዚአብሔር ተጠብቆ የሚቀር አምላክ አይደለም። መሬት ላይ በህይወቴ ላይ እግዚአብሔር እንደዚህ ያደርጋለሁ ብሎኝ ምናምን የሚለውን ብቻ አይደለም የምጠብቀው። ኦፍ ኮርስ እሱንም እግዚአብሔርን የተናገረ ያደርገዋል። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ። በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱን ነው። የክርስቲያን ተስፋ እሱ ብቻ ነው። ጠብቀኝ። በምን ልጠብቅ? በሰጠው ኪዳን ውስጥ ጠብቀኝ። ይመጣል ብለህ ጠብቀኝ። ጌታ ኢየሱስ ክርስቶስን ስትጠባበቁ የሚል ቃል አንብባችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለህ፣ አቅም ልታጣ ትችላለህ። የጸጋ ስጦታ አይጎልብህ። አቃተኝ ስትል ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል፣ ጉልበት፣ መንፈስ ይሞላሃል። ተንበርከከ ስትጸልይ ኢንካሬጅ ያደርጋል፣ ያበረታታል። አለው አይዞ ይልሃል። በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን ነው የምነግራችሁ። በጣም መንፈሳዊ የሆንን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያደርግንለት። ትህትናን ማጣት የለበትም ሰው መንፈሳዊ ሲሆን። እግዚአብሔር መምጣቱ አይደለም፣ እግዚአብሔርን መጠበቅ ክብር። መጥቶ የሚሰራው ስራ እኮ አይደለም፣ እግዚአብሔርን እየጠበቅኩት ነው ማለት ራሱ ክብር። ዘላለም የምትኖሩ እየመሰላችሁ እንደፈለጋችሁ የምትኖሩ ሰዎች ሟች ነን። you have to be serious። መሬት ላይ በምትኖሩት ኑሮ ከሞት በኋላ የምትቆምበት ቦታ አለ። ባይዘወይ ስላደረከው አይደለም፣ ስለተናገራችሁት ስለ እያንዳንዱ ቃል በዚያ ቀን መልስ ትሰጣላችሁ ይላል። ባይዘወይ መንገድ ላይ ስትሄድ የሆነ ነገር ሲል አምልጦ ስላልከው ቃል እንዲህ ብለህ ነበር አይልህም። ባይዘወይ ትዝ ይልሃል። መልስ የለህም። ባይዘወይ ማረኝ ብቻ ነው የምትለው። ምን መልስ ትሰጣለህ? በቅድስናው ፊት ቆመ ለዛውም። ስለዚህ መጽሐፉ እኮ እያለን ያለው ምንድን ነው? በጥንቃቄ ኑር ነው። ከመሞት በፊት ኑር። ከሞትክ በኋላ ስለ ኖርከው ነው የምትጠየቀው እንጂ ድጋሚ አትኖርም። ሰው አንዴ ነው የሚሞተው። ቀጥሎስ በፍርድ ፊት ይቆማል ነው። ኢየሱስ መስቀል ላይ ሰርቶ ጨርሶልኛል ተብሎ እንደተፈለገ የሚኖርበት አይደለም ክርስትና።